ጤና ይስጥልኝ አድማጮቻችን፣ ይህ አፍሪኔት ነው። የዲቪ ሎተሪ ቀን ለምን ዘገየ? ፖርቹጋል የሙስሊም ሴቶችን አለባበስ በፓርላማ ውድቅ አደረገች። ኬንያና ሴኔጋል ታሪካዊ የቪዛ ነፃ ጉዞ ስምምነት ተፈራረሙ። ኡጋንዳ አገር አቀፍ ጠቅላላ ምርጫ የሚካሄድበትን ቀን ጥር 7 እንዲሆን ወሰነች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥማጡ ይጠፋል ሲሉ ተናገሩ። አፍሪኔት ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ የሆኑ ዘንድ በአክብሮት እንጋብዞታለን። እንዲሁም ሰብስክራይብ አጠገብ ያለውን ደውል ምልክት በመንካት ትኩስና ፈጣን መልእክት እንዲደርሱ ያድርጉ። ወደ ዕለቱ የዜና ዘገባ ደግሞ ስንገባ የዲቪ ሎተሪ ቀን ለምን ዘገየ? በተለምዶ ጥቅምት ወር የመጀመሪያ ሳምንት ለምዝገባ የሚከፈተው የዩኤስ ዳይቨርሲቲ ቪዛ ዲቪ ሎተሪ በ2027 ፕሮግራሙ ዘግይቷል። በርካታ ግለሰቦች በኦክቶበር 16 ይጀምራል ቢሉም የዩኤስ የውጭ ጉዳይ ሚኒስቴር ኦፊሴላዊ የምዝገባ ቀናትን ገና አላሳወቀም። የዘገየበት ምክንያት በግልጽ ባይታወቅም ለመመዝገቢያ የሚያስፈልገው $1 ክፍያን ለመተግበር የሚያስችል ሲስተም ዝርጋታ ሊሆን እንደሚችል ተነግሯል። በዚህ ዙሪያ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ የዘገየበትን ምክንያት ባያረጋግጡም የዲቪ 2027 ፕሮግራም ይፋ የሚደረግበት ቀን እየቀረበ መሆኑን ገልጿል። ቃል አቀባዩ ዳይቨርሲቲ ኢሚግሬሽን ቪዛ ዲቪ 2027 ፕሮግራም በቅርቡ ይፋ ይሆናል ብለዋል። ለዲቪ ሎተሪ $1 የመመዝገቢያ ክፍያን የሚያጸድቅ የመጨረሻውን ሕግ በፌዴራል መዝገብ መስከረም 16 2025 ታትሞ በዚያው ቀን ተግባራዊ መደረጉ ቃል አቀባዩ አስታውሰዋል። ይህ ክፍያ ለሕዝቡ መስከረም 15 2025 እንዲታወቅ ተደርጓል። አዲሱ የመመዝገቢያ ክፍያ በምርጫ ሂደት ላይ ለሚያስፈልጉ ወጪዎች ፍትሃዊ በሆነ መልኩ ይመደባል። በተጨማሪም አጠያያቂ ሊሆኑ የሚችሉ ተመዝጋቢዎችን ለመበዝበዝ በሚፈልጉ ግለሰቦች የሚደረግ ግምታዊ ምዝገባዎችን ለመቀነስ ይረዳል ሲል ቃል አቀባዩ አብራርተዋል። ይህ $1 የዲቪ ማመልከቻ በሚያስገቡበት ጊዜ በኤሌክትሮኒክስ የክፍያ አማራጭ ወይም ማስተር ካርድ የሚከፈል ይሆናል። የአሜሪካ የውጭ ጉዳይ ሚኒስቴር ይህ ክፍያ ወደ $25 ሚሊዮን የሚጠጋ ገቢን እንደሚያስገኝ ገምተዋል። አመልካቾች ዲቪ ሎተሪ ማሸነፋቸው ሲረጋገጥ ለቪዛ አገልግሎት $330 ይከፍላሉ። በተጨማሪም አመልካቾች ዲቪ ሎተሪ ማሸነፋቸው ሲረጋገጥ ለቪዛ አገልግሎት $330 ይከፍላሉ ብለዋል። ወደሚቀጥለው ዜና ደግሞ ስንገባ ፖርቹጋል የሙስሊም ሴቶችን አለባበስ በፓርላማ ውድቅ አደረገች። የፖርቹጋል ፓርላማ ሙስሊም ሴቶች እንዳይሸፈኑ በሕግ ከለከለች። አንዲት ሴት ተሳስታ ተሸፋፍና ከተገኘች ከ$4670 የአሜሪካ ዶላር ትቀጣለች። በዚህም በተጨማሪ አንድ ሙስሊም ወንድ ሚስቱ ተሸፋፍና ከተገኘች በ3 ዓመት እስራት እንደሚቀጣ በሕጉ ላይ ተደንግጓል። በአውሮፓ አገራት ፈረንሳይ፣ ዴንማርክ፣ ቤልጂየም፣ አውስትራሊያ እና ሌሎች አገራት ሙስሊም ሴቶች እንዳይሸፋፈኑ የሚከለክል ተመሳሳይ ሕግ ያላቸው ሲሆን ፖርቹጋል ሙስሊም ሴቶች እንዳይሸፋፈኑ በመከልከል 20ኛዋ የአውሮፓ አገር ሆናለች። ወደሚቀጥለው ዜና ዘገባ ስንገባ ኬንያና ሴኔጋል ታሪካዊ የቪዛ ነፃ ጉዞ ስምምነት ተፈራረሙ። ስምምነቱን ተከትሎ ሁለቱም ሀገራት ዜጎች እስከ 90 ቀናት ያለ ቪዛ መጓዝ ይችላሉ። የዲፕሎማቲክ እና መደበኛ ፓስፖርት ያላቸው ሰዎች ያለ ቪዛ ወደ የትኛውም ሀገር መግባት፣ መቆየትና መሸጋገር ይችላሉ። ፕሬዝዳንት ሩቶ የትብብሩን ሰፋ ያለ ራዕይና በንግግራቸው አጽንኦት ሰጥተውታል። በሁለቱ ሀገራት መካከል ዘላቂ ልማትን ለማስፋፋት በሰላም፣ በጸጥታ፣ በኃይልና በንግድ፣ በውጭ ጉዳይ ያለንን የጋራ ትብብር ያረጋግጥልናል ብለዋል። ይህ ስምምነት በህዝቦች መካከል ያለውን ትስስር ያጠናክራል፣ እንዲሁም ቱሪዝምንና ንግድን ያሳድጋል ብለዋል። ከቪዛ ስምምነቱ ባሻገር መሪዎቹ የንግድ ተግዳሮቶችን ለመቅረፍ የትራንስፖርትና የዲጂታል መሰረተ ልማቶችን ለማሳደግ እንዲሁም ኬንያ 2027 የአፍሪካ ዋንጫን በጋራ ለማዘጋጀት በተሰናዳችበት ወቅት በስፖርት ልማት ለመተባበር ቃል ገብተዋል። በተጨማሪም ፍትሐዊ ውክልናን ለማረጋገጥና በዓለም አቀፍ አስተዳደር ውስጥ የአፍሪካ ድምጾች እንዲሰሙ የተባበሩት መንግስታት ድርጅት እና የአፍሪካ ህብረት ጨምሮ ዓለም አቀፍና አህጉራዊ ተቋማትን ለማሻሻል ተወያይተዋል።
ፕሬዝዳንት ሳቢሩ ፋዮ ጉብኝታቸውን አስመልክቶ በኤክስ ገጻቸው ላይ እንዲህ ሲል ጽፈዋል። ወደ ኬንያ ያደረግኩት ይፋዊ ጉብኝት በእርካታ ተጠናቋል። ይህ ጉብኝት በሴኔጋል እና በኬንያ መካከል ያለውን ወንድማማዊ የወዳጅነት ግንኙነትን ለማጠናከር እና በአዲስ የትብብር አድማስ መንገድ ለመክፈት አስተዋጽኦ ያደርጋል ብለዋል። ኡጋንዳ አገር አቀፍ ጠቅላላ ምርጫ የሚካሄድበትን ቀን ጥር 7 እንዲሆን ወሰነች። በቀጣዩ ምርጫ ለተጨማሪ የስልጣን ዘመን የሚወዳደሩትና በ1978 ጀምሮ ስልጣን ላይ የሚገኙት የ80 ዓመቱ ፕሬዝዳንት ዩሪ ሙሴቬኒ ያለፉትን ምርጫዎች አጭበርብረዋል በሚል ክስ ባቀረቡባቸው የ43 ዓመቱ ሙዚቀኛና ፖለቲከኛ ቦቢ ዋይን ተቃውሞ ገጥሟቸዋል። ገዢው ፓርቲ በተቃዋሚው የቀረበውን ክስ ውድቅ አድርጓል። 6 ሌሎች እጩዎችም በውድድሩ ውስጥ የሚሳተፉ ሲሆን ኡጋንዳውያን ፕሬዝዳንቱንና የፓርላማ አባላትን ለመምረጥ በዝግጅት ላይ ናቸው። የሙሴቬኒ ደጋፊዎች ለሀገሪቱ መረጋጋትና ኢኮኖሚያዊ እድገት አስተዋጽኦ ማድረጋቸውን ሲገልጹ፣ ተቃዋሚዎች ግን ጭቆና፣ ሙስናና ሰብአዊ መብትን ጥሰቶችን ይጠቅሳሉ። መንግስት በሚቀጥለው ዓመት የሚጀምረው የድፍድፍ ነዳጅ ምርት ወደ ውጭ በመላክ የሀገሪቱን የእድገት ምጣኔ እንደሚያሳድግ ይጠበቃል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሐማስ ትጥቅ ለመፍታት የማይተባበር ከሆነ ድምጥማጡ ይጠፋል ሲሉ ተናገሩ። ጄዲ ቫንስ የጋዛ ተኩስ አቁም ስምምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው፣ እንዲሁም ስምምነቱ ጸንቶ ይቆያል ብለዋል። ቫንስ እስራኤልን በጎበኙበት ወቅት ታጣቂ ቡድኑ አሜሪካ በምክር ሀሳቡ ላይ ያቀረበችውንና ገና ስምምነት ላይ ያልደረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥማጡ ይጠፋል ሲሉ አስጠንቅቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በመካከለኛው ምስራቅ የሚገኙ የአሜሪካ ታላላቅ አገሮች ሐማስ ተገቢ ባልሆነ መልኩ የሚቀጥል ከሆነ ሐማስን ለማስተካከል ወደ ጋዛ በከፍተኛ ኃይል ለመግባት ዝግጁ ናቸው ሲሉ አስጠንቅቀዋል። ቫንስ ወደ እስራኤል ያቀኑት ዕለት በሐማስና በእስራኤል መካከል ግጭት ተቀስቅሶ 12 ቀናት ያስቆጠረውን የተኩስ አቁም አደጋ ላይ የወደቀ በመሰለበት ወቅት ነው። ለዕለቱ የያዝናቸው ዜናዎች ይህን ይመስላሉ። በቀጣዩ እስክንገናኝ ድረስ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑ ዘንድ በአክብሮት እንጋብዞታለን።